ማቸው እየተቃጠሉ እየተሰደዱ ነው። ከመቶ ዓመት በላይ ያስቆጠረች ቤተክርስቲያንና ገዳማት እየተቃጠሉ ነው። ጥያቄው እስከ ዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው ዋናው አዘጋጅ ኮንሰርቱ ላይ አልገኝም ብሏል። ታደለ ሮባ ጥሩ አድርጓል። ተዋህዶ ሃይማኖቴ የጥንትነሽ የእናትና አባቴ ማህተቤ አልበጥስም ትኖራለሽ ለዘላለም። ሰላም ጤና ይስጥልኝ። እንዴት ናችሁ? ይህንን መልእክቴን እንግዲህ ለሁሉም እንድታደርሱልኝ እፈልጋለሁ። በዛሬው ኮንሰርት ላይ አልገኝም። ሁለት ነገሮች ናቸው እንግዲህ እንድንገኝ ፈልጌ የነበረው የመጀመሪያው ላይ እስካሁን ስንሰራበት የነበረው ያው ጀነሬት ከሚደረገው ኢንካም ላይ ለወገኖቻችን እንደርሳለን የሚለው ሐሳብ እንትን አድርጎ ነበር። ኦኬ በሙያችን ማገዝ የምንችል ከሆነ አይ ቲንክ ይሄ ጥሩ እንትን አለው ብዬ አስቤ ነበረ። ግን ደግሞ አይ ግዴን ለማዘን ላይ ነን፣ ይሄኛው ይለፍና ከዛ በኋላ ያለውን ብናደርግ ይሻላል የሚለው ደግሞ አመዝኖብኛል። ሶኔም እንዳንድ ኢትዮጵያዊ የኢትዮጵያዊ ሀዘን ይገባኛል፣ አንደርስታንድ በዛ ውስጥ ነው ያደኩትኝና ግዴን ለሚሄኛው ይለፍ ሳሚ ማን የሚል መልእክቱ ብዙ ስለደረሰኝ ኦኬ እኔ ያንን እቀበላለሁ። ከህዝብ ድምጽ መሆኑ ውጪ መሆኑ በራሱ ስሜት አይሰጥምና እኔ እቀበላለሁ ያንንና የዛሬ ኮንሰርት ላይ አልገኝም። አዘጋጆቹን ኦፍ ኮርስ ከልብ ይቅርታ እንጠይቃለሁ። ይሄም ስለተፈጠረ ያላሰብነው ነገር ነው ሀፕን ያደረገውና ከአቅም በላይም ስለሆነ እናንተን ይቅርታ ጠይቃለሁ። ግን at the same time ደግሞ እዚህ ጋር የህዝብንም ጥያቄ ደግሞ ማክበር ያስፈልጋል። ከስሜትም አንፃር ከራሴም ካደኩበትም ነገር ጋር ሳላውሰው ሴንስ ይሰጣልና ይሄኛውን አድልቶብኛል እና እንግዲህ 10 ጊዜ ለካ አንድ ጊዜ ቁረጥ ነው የሚባለውና እስከ መጨረሻው በደንብ ላስብበት ሞክሬያለሁ። እኛ ኮምፎርት ዞን ላይ ሆነን ነው አሁን እንደዚህ ኮንሰርት ይቅር እንትን የምንለው። እዛ ጋር ግን ደግሞ የተጎዱ ወገኖች አሉና ሙሉ ሐሳብ ትኩረቱ ወደዛ እንዲሆንና መፍትሄ እንዲመጣ ሀገራችንም ወደ ሰላም፣ ወደ ፍቅር፣ ወደ አንድነት የምትመለስበትን ነገር ደግሞ እዛ ላይ ኮንትሪቢዩት የምናደርግበት ነገር ላይ ፎከስ እንድናደርግ ነው የኔ ምኞትና እንግዲህ በዛ ነው የሚይዘው። ዋላ መረጃ አይከፈልበትም። ኮፒ ሊንኩን ረገጥ አድርጉት፣ ሙሉ ተመልከቱልኝ። ታደለ ሮባ ዋናው አዘጋጅ ኮንሰርቱ ላይ አልገኝም ብሏል። ታደለ ሮባ ጥሩ አድርጋል። ኦርቶዶክሲያንን አንድ እምነት ነው ያለን። ስለዚህ ዳንኪራ ጭፈራ የለም፣ አለቀ፣ ያበቅቷል። ስለዚህ ኦርቶዶክሲያን አንድ መሆን ያለብን በአሁኑ ጊዜ። ምርምረት አባሰፋ የት ነህ? እባክናል አንተ ከአባቶቻችን ትሻላል። ና እውነት ና። ብዙ ሰድበናል፣ ብዙ ጥቅመኛ ነህ ብለናል። ነገር ግን ነግረህን ነበር። እንደውም ትዝ ያለኝ አንድ መዝሙር ነበረ፣ ሰገነት ላይ የወጣችው እያልክ ልክ እንደዚህ በቃል የነገርከንን ሳስበው እውነት አንተ ትልቅ ወንድም መምህር ብቻ አይደለም አባትም ነበርክ። ኑ እኔ ከፊት ቀድማለሁ ከኋላ ኑ ነበር ያልከኝ እና ይቅርታ ምረታብ መምህር ምረታብ የመንጋው ጠባቂ ይቅርታ።